የተወደዳችሁ ተመልካቾቻችን ባለፈው ጊዜ እንጀራውን መቁረስ የሚል ርዕስ መነጋገር ጀምረን ነበር። እውነት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ቅዱሳኖች በጉባኤ ሕይወት ውስጥ መትገት ስላለብን አራት ነገሮች ማየት ጀምረናል። በሐዋርያት ትምህርት፣ በህብረት፣ እንጀራውን በመቁረስና በየጸሎቱ ይተጉ ነበር የሚል ምክር አለ። ስለዚህ እኛም ከምንተጋባቸው ነጥቦች መካከል አንዱ እንጀራውን መቁረስ ነው ብለን ማየት ጀምረናል። እንጀራውን መቁረስን ስናስብ ጌታችን ኢየሱስ ክርስቶስ ተላልፎ በተሰጠበት ጊዜ የተሰጠ ስርዓት መሆኑን አይተናል። ታዲያ ኢየሱስ ክርስቶስ ይህን ስራ ሲሰሳለ ሲናፍቃት ከነበረው ከፋሲካ በዓል አከባበር ጋራ ያንን ወቅት ናፍቆ በዚያው ፋሲካ ዕለት ላይ ደግሞ ይህንን የራሱን ስርዓት መደገንጉን ስናይ አማናዊው ፋሲካችን እርሱ ክርስቶስ ራሱ መሆኑን በአጭሩ ተመልክተናል። ዛሬ እንግዲህ እንጀራው መቁረስ ላይ ቀጣይ ሐሳቦችን ስናነሳ ዓላማው ምንድነው? እንጀራውን የመቁረስ ጌታ ለምን ይህንን ስርዓት ሰጠን ብለን ስናነሳ መጀመሪያ ያለብን ዓላማው ካልሆነው ነው። አንዳንድ ቤተ እምነቶች ላይ አሁንም ስንመጣ የተሳሳተ ዓላማ በመስጠት ይህንን ስርዓት ሲያከናውኑ እንመለከታለን። ለምሳሌ ያህል ዮሐንስ ወንጌል ምዕራፍ 6ን በመጥቀስ ያንን ክፍል መሰረት በማድረግ የዘላለም ሕይወት የምናገኝበት ነው ብለው ያስተምራሉ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለውን ንባብ መሰረት በማድረግ ማለት ነው። ነገር ግን የዮሐንስ ወንጌልን ምዕራፍ 6 ጋር መተን ብናጠናው ግን እያስተማረ ያለው ጌታ እንጀራውን ስለመቁረስ ስርዓት አይደለም። እነዚህ ክፍሎች ምን ብለው ነው የሚተነትኑት? ካህኑ ህብስቱንና ወይኑን ከጸለየባቸው ቡራኬ ካስተላለፈ በኋላ በተአምራት ይለወጣል ብለው ያስባሉ። ለዚህም ደግሞ እንግዲህ መለወጡን ሲያነሱ የክርስቶስ አማናዊው ስጋ አማናዊው ደም ነውና ይህንን የበላ የዘላለም ሕይወት ያገኛል ይላሉ። ስለዚህ የዘላለም ሕይወት የሚገኘው ከዚህ ገበታ በመብላት ነው ማለት ነው በእነርሱ አስተምሮ መሰረት። ይሄ ግን ፍጹም ስህተት ነው። መጽሐፍ ቅዱስን ስናጠና እርግጥ ነው ቃሉ ጌታችንም እንደተጠቀመው ይህ ስጋዬ ነው ይህ ደሜ ነው ብሏል። ግን ይሄ ሲል እንኳን እየሰጣቸው ባለቤቱ ቆሟል፣ እያወራቸው ነው ያለው። ስለዚህ ከፋሲካ እራት ከተቀመጠው ማዕድ አንስቶ ነው። ስለዚህ ህብስቱም ህብስት ነው፣ ወይኑም ወይን መሆኑ መረሳት የለበትም። ለዚያም ካህኑ ከባረከው በኋላ ይቀየራል ከተባለ ዋናው ባለቤቱ ራሱ ጌታችን ኢየሱስ ክርስቶስ እንጀራውን አንስቶ አመሰገነ፣ ቆርሶም ሰጣቸው ካለ በኋላ ብሉ ይሄ ስጋዬ ነው ይሄ ደሜ ነው ካለ በኋላ ማቴዎስ ወንጌል ምዕራፍ 26 ቁጥር 29 ላይ ግን ስንመጣ ከዚህ የወይን ፍሬ በአባቴ መንግስት ተመልሼ እስክመጣ ድረስ አልጠጣውም ነው ያለው። ታዲያ ከተቀየረ አይቀር በክርስቶስ ቡራኬ ለምን አልተቀየረም? ስለዚህ ጌታችን ከቡራኬው እንኩ ጠጡ ብሉ ካለ በኋላ እንኳን ከዚህ የወይን ፍሬ ብሎ ከጠራው እንደማይለወጥ ይሄ ትልቅ ማስረጃችን ነውና ይለወጣል የሚለው አስተሳሰብ ከመጽሐፍ ቅዱስ የራቀ መሆኑን ልናስተውለው ይገባል ማለት ነው። ለዚያም ዮሐንስ ወንጌል ምዕራፍ 6ን ስንወስድ ጌታ የፋሲካን ራት አክብሮ እንኩ ብሎ ይህን ስርዓት ከሰጠበት ጊዜ ቢያንስ የ1 ዓመት ክፍተት ትምህርት አለ። ስለዚህ በፍጹም ስለ ጌታ ራት የሚያስተምር ክፍል አለመሆኑን በራሱ ትምህርቱ የተሰጠበት ጊዜ ሰፊ ክፍተት እንደሆነ እንረዳለን። በመቀጠል እንግዲህ ሰሚዎቹ ጋር እንኳን ስንመጣ ስጋዬን ያልበላ ደሜን ያልጠጣ ሲል እነሱ ቀጥታ የመሰላቸው ከሰውነቱ አካል ላይ እየተቆረሰ ስጋ መብላት ደም መጠጣት አድርገው ነው የወሰዱት። ለዚህ ነው እንዴት የሚያስጨንቅ ንግግር ነው ያሉት እንጂ ተራ ምግብ እንጀራ አንስቶ ይሄ ስጋዬ ነው ይሄን ብሉ ቢልማ እንዴት የሚያስጨንቅ ንግግር ሊሆን ይችላል ማለት ነው። ስለዚህ ለአይሁዳውያኖች የሰው ስጋ መብላት የሰው ደም መጠጣት ሆኖ ነው የሰሙት። ለዚህ ነው ጥለውት ሁሉ የሄዱት። ደቀ መዛሙርት ራሱ ግራ ገብቷቸው ነበርና እናንተስ ልትሄዱ ተወዳላችሁ አሉ። ጌታ ሆይ አንተ የሕይወት ቃል አለ ካንተ ወደ ማን እንሄዳለን ብለው እነርሱ ቀርተዋል። አያሌዎቹ ግን ተመልሰዋል። ስለዚህ ምንድነው የምንረዳው ማለት ነው? ጌታ ኢየሱስ ክርስቶስ ዮሐንስ 6 ያስተማረው ስለ ህብስትና ስለ ወይን አይደለም ማለት ነው። እያስተማረ ያለው ስጋውን ስለመብላት ደሙን ስለመጠጣት ነው ዮሐንስ 6 የሚያስተምረው። ሰሚዎቹ ደግሞ ስጋ መብላት ደም መጠጣት የሚባለው ከሰው አካል ላይ እየተቆረሰ አድርገው ዘግንኗቸውን አስጨናቂ ንግግር ነው ብለው ሄዱት። ለአይሁድ አይምሮ እንኳን የሰው ስጋ መብላት ይቅርና የሚፈቀደው የእንስሳ ስጋ እንኳን የሚያመሰኳ ወይ ሰቆኖ ስንጥቅ የሆነ እንኳን ተመገቡ ሲባል ብዙ ስርዓት አላቸው፣ ደንብ አላቸው። ከዚህ ውጭ አይመገቡ አይሁዳውያኖቹ። ለዚያም ደምማ በፍጹም አይመገቡም አይሁዳውያኖች እና ጌታችን ደግሞ ደሜን ጠጡ ሲል እውነትም አስጨናቂ ንግግር ነው። ግን ይሄ ንግግር ምሳሌ ንግግር መሆኑ ግን ሊስተዋል ይገባዋል።
አዎ የዮሐንስ ወንጌል በብዙ ምሳሌዎች የተሞላ ነው። ለምሳሌ ያህል ክርስቶስ እኔ የበጎች በር ነኝ ብሏል። ምሳሌያዊ ንግግር ነው። ኢየሱስ እኔ የሕይወት እንጀራ ነኝ ብሏል። ምሳሌያዊ ንግግር ነው። እኔ መንገድ ነኝ ብሏል። እኔ የበጎች እረኛ ነኝ ብሏል። እኔ የወይን ግንድ ነኝ ብሏል። ታዲያ እነዚህን ሁሉ ክፍሎች ሲያነቡ እነዚህ የእምነት ክፍሎች አሁን ምሳሌ ነው ብሎ ካብራሩ ስጋዬን ያልበላ ደሜን ያልጠጣ የሚለው ላይ እንዴት ነው ምሳሌያዊ ንግግር መሆኑን የሚያጡት? ስለዚህ በአጭሩም ዮሐንስ ወንጌል ምሳሌያዊ ንግግር የተሞላ ክፍል መሆኑ ሊስተዋል ያስፈልገዋል ማለት ነው። ታዲያ መብላትና መጠጣት ምን ማለት ነው? በዮሐንስ ወንጌል ክፍል ውስጥ አዎ መጽሐፍ ቅዱስ እንደሚነግረን በተለይ ዮሐንስ 6ን ስታጠኑ ቁጥር 63 ላይ ምን ይላል? እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው ብሏቸዋል። ስለዚህ ቃሉ መንፈሳዊ ትርጉም የተሸከመ እንጂ ቀጥታ እየመጡ ከሰውነቱ ላይ መመገብን የሚያሳይ ቃል እያወራ አይደለም። ስለዚህ ቃሉ መንፈሳዊ ትርጉም እንዳለው እዚያው ቁጥር 66 ላይ አንስቶልናል። ቁጥር 47 ላይ ደግሞ ብናነብ በእኔ የሚያምን የዘላለም ሕይወት አለው። አያችሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ካለ በኋላ ቁጥር 47 ላይ ምን አለ? በእኔ የሚያምን የዘላለም ሕይወት አለው። አያችሁ ለካ የዘላለም ሕይወት መብላትና መጠጣት ማለት መንፈሳዊ ትርጉም ነውና በምሳሌነት ስንተረጉመው በኢየሱስ ማመን ነው ማለት ነው። በተለይ ግልጽ የሚያደርገው እዛው ምዕራፍ 6 ቁጥር 35 ላይ ምን ይላል? ወደ እኔ የሚመጣውን ከቶ አይራብም፣ በእኔ የሚያምነውም ከቶ አይጠማም የሚል ቃል አለ። አስተዋላችሁ? እዚያው ክፍል ውስጥ ነው ቁጥር 35። ስለዚህ የክፍሉ ፈቺ ቃል ቁጥር 35 ነው። ምን ማለት ነው? መብላትና መጠጣት ማለት የኢየሱስን ስጋ መብላት ማለት ወደ ኢየሱስ ክርስቶስ መምጣት ማለት ነው። የኢየሱስ ክርስቶስን ስጋ ደምን መጠጣት ማለት በኢየሱስ ክርስቶስ ማመን ማለት ነው። ስለዚህ ቁጥር 35 ወደ እኔ የሚመጣው ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም የሚል ቃል አለ። አዎ ኢየሱስ ክርስቶስ እንግዲህ ይሄ ነው እውነታውን እያስተማረ ያለው። ስለዚህ በተሳሳተ መልኩ ይሄን ክፍል እንዲህ የተረዷሉ። ስለዚህ የጌታን እራት የምንካፈለው የዘላለም ሕይወት ልናገኝበት አይደለም ማለት ነው። ይሄ አንዱ የተሳሳተ ዓላማው ነው። ሁለተኛ የተሳሳተ ዓላማ በአንዳንድ ቤተ እምነቶች ደግሞ የምናገኘው አለ። ሕይወት የሚገኝበት ነገርን ጸጋው መሆኑን የረሱ ናቸው። በአጭሩ እንደው ስንጠቀልለው እኛ ሕይወት የምናገኘው ጸጋው በእምነት መቀበል መሆኑ ሊሰመር ይገባዋል። ይሄ የአዲስ ኪዳን ወጥ ትምህርት ነው። ታዲያ መጽሐፍ ቅዱሳችን ላይ እንደሚናገረው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን የሚል ቃል አለ። ስለዚህ ወገኖች ሆይ ህብረት እንዳለው እንጂ የሚያሳየው ራሱ የሚለወጥ ነው፣ በቀጥታ አማናዊ ስጋና ደሙ ነው የሚል ሐሳብ አናገኝም ማለት ነው። በዚሁ ሐሳብ ውስጥ ዮሐንስ 6ን ልንረዳው ይገባናል። ወደ ሁለተኞቹ ክፍል ደግሞ እንምጣ። ይህንን ገበታ በተመለከተ እንዲህ ብለው የሚያስተምሩ አሉ። እርግጥ ነው ለዘላለም ሕይወት የምናገኝበት አይደለም ይላሉ። ነገር ግን ፈውስና ልዩ ጸጋ በረከት የሚተላለፍበት የምናገኘው ነው ብለው ደግሞ የሚያስተምሩ አሉ። ለምሳሌ ያህል ገበታው ቀርቦ ይህንን ህብስት ይዘው የትዳር በረከት የምትፈልጉ ትዳር አገኛለሁ ብላችሁ ተመገቡ ይላሉ። የሥራ በረከት የምትፈልጉ የታመማችሁ ካላችሁ ደግሞ እፈወሳለሁ እያላችሁ ብሎ የሚሉ አሉ። ነገር ግን መጽሐፍ ቅዱስን ስለ ጌታ ራት ስናነሳ ይሄንን ዓላማው አድርጎ አልተሰጠንም። አንዳች በረከት ለማግኘት አልተሰጠም ይሄ ዓላማ። ታዲያ አንደኛ ቆሮንቶስ ላይ ምንድነው የሚያስቀምጠው? ፈውስ እንኳን ለማግኘት ቀርቶ ዓላማውን ስተው ቆሮንቶሳውያን ሲቆርሱ ከናንተ መካከል የታመሙ የደከሙ ያንቀላፉ ብሎ ነው የተጻፈልን። ስለዚህ ምን እንረዳለን ማለት ነው? የዘላለም ሕይወት አናገኝበትም፣ ደግሞ አንዳች ፈውስ ተአምር ይደረግበታል ብለን የምንቀርብበት ገበታ አይደለም ማለት ነው። ስለዚህ እንጀራው መቁረስ ምንድነው ትክክለኛው ዓላማ? አንዱ ዓላማ አድርጎ መጽሐፍ ቅዱስ እንዳነሳው ጌታም እንደተናገረው ለመታሰቢያነት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ እንዲህ ይላል፣ ይህን ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ይላል። አያችሁ ኢየሱስ ክርስቶስ ይህንን ለመታሰቢያ እንዲሆን ሰጥቷቸዋል።
ምኑን ደሙንና ደግሞም የሚከፍለውን ዋጋ ሞቱን የሚያስታውስ አዲስ የሆነ ኪዳን መምጣቱን የሚያበስርበት ነው። ይሄንን እንዲታወስ ፈልጓል። ስለዚህ የቆሮንቶስ መልእክትም ሲዘግብልን ጳውሎስ እንደጻፈው ምዕራፍ 11 ቁጥር 24 ላይ እኔ ከጌታ የተቀበልኩት ለእናንተ ሰጣለሁ አለና ጌታ ተላልፎ በተሰጠባት በዛች ምሽት እንጀራን አንስቶ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠና እንኩ ብሉ፣ ይህንን ለመታሰቢያዬ አድርጉት አለ የሚል ቃል ነው የምናየው። ስለዚህ ግልጽ ነው በወንጌላት እንደተጻፈው ለመታሰቢያ ነው የምናደርገው ማለት ነውና መታሰቢያነት ይሄንን ገበታ የምንካፈልበት ዓላማ ነው ማለት ነው። ለመሆኑ ምንድነው የምናስበው? አዎ የምናስበው ሞቱን ነው የምናስበው። ሞቱ ምንድነው? አዲስ ኪዳን የተመሰረተበት ጉዳይ ነው ወገኖቼ ሆይ። ኢየሱስ ክርስቶስ ሞትን ጠይቆታል። ይሄ አዲሱ ኪዳን ከዚህ ጸጋና በረከት እኛ መካፈል እንችል ዘንድ ኢየሱስ ክርስቶስ ሞታችንን ሞቷል። ስለዚህ የክርስቶስ ቤዛነት ስፍራ ያገኘበት የክርስቶስ ቤዛነት የሰመረበት አዲሱ ኪዳን ቦታውን የተረከበበት ስራ ተሰርቷል በቀራንዮ መስቀል ላይና ሞቱን ማሰብ ለኛ ለክርስቲያኖች በጣም አስፈላጊ ነገር ነው። ከዚህ የተነሳ ነው ይህን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። ሞቱን መናገር እስከ መቼ? ጌታ እስኪመጣ ድረስ። እግረ መንገድ ይህ ስርዓት በቤተ ክርስቲያን ውስጥ እስከ መቼ ነው የሚከበረው ስንል ጌታ እስኪመጣ ነው። ስለዚህ ጌታ እስኪመጣ ድረስ ይሄው 2000 ዓመቶች አልፈዋል። ጌታ በቅርቡ እንደሚመጣ እንጠብቃለን። ጌታ እስኪመጣ ድረስ ይህ ስርዓት በቤተ ክርስቲያን ውስጥ ይቀጥላል እና ሞቱን ትናገራላችሁ ይላል። ስለዚህ የሚያስፈልገው ለካ ሞቱን ለመዘከር ነው ማለት ነው። በሌሎች ትርጉሞች ላይ እንደምናነባው ሞቱን ትናገራላችሁ የሚለው ቃል ሞቱን ታሳያላችሁ ይላል። እንዴት ግሩም ነገር ነው! ገበታው ላይ ህብስቱና ወይኑ ሲቀር የእግዚአብሔር አይኖች ቀራንዮ ላይ ልጁ የሰራውን ስራ ይመለከታሉ። ጉባኤያችን የመጣ ሰው ሁሉ የሰውም አይን ያንን ገበታ በቀራንዮ የተሰራው ስራ የሚያስታውስ መታወሻ ነገር ይመለከታሉ። አዎ የክርስቶስን ሞት እናሳያለን፣ ታሳያላችሁ ይላል መጽሐፉ። ስለዚህ ቤተ ክርስቲያን የክርስቶስ ሞትን የምታሳይበትን ይሄንን ገበታ ችላ ልትለው አይገባም ማለት ነው። ታዲያ እኛ የክርስቶስ ገበታን ስናስብና ወደ ገበታው ስንቀርብ ሁሌም ቢሆን ሐሳባችን በክርስቶስ ሞት የተያዘ ሊሆን ይገባዋል ማለት ነው። ያ ማለት ምን ማለት ነው? እኛ ግን የተሰቀለውን ክርስቶስን እንሰብከዋለን ተብሎ እንደተጻፈ አው ኢየሱስ ክርስቶስ እንደተሰቀለ በመካከላችሁ ሌላ ነገር እንዳለው ቁርጬ ነበር ብሎ ለቆሮንቶስ ሰዎች እንደጻፈ አሁንም ከጌታ ራት አኳያ ለቆሮንቶስ ሰዎች እንደጻፈው ይህ ለመታሰቢያ ይሁን እንዳለ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ፣ ሞቱን ታሳያላችሁ እንዳለ ለካ ወገኖቼ ሆይ ገበታው ጋራ ስንቀርብ ልባችን አምሯችን በቀራንዮ ስራ ላይ ስለኛ የተከፈለውን ዋጋ የምናስብበት ትዕይንት ነው ወደ ህሊናችን መምጣት ያለበት። በፍጹም እዚያ ገበታው ልንቆርስ ተሰብስበን ሌላ የግላችንን ጉዳይ ልናስብ አያስፈልገንም ወገኖቼ ሆይ። ሐሳባችን ልባችን ሁሉ መያዝ ያለበት ስለኛ የተቆረሰው ስጋ ላይ ነው፣ ስለኛ የፈሰሰው ደም ነው ማሰብ መዘከር ያለበት። ዝማሬዎቻችን ቢሆኑ ምናንባቸው ቅዱሳት መጻሕፍት ቢሆኑ ጸሎቶቻችን ቢሆን ስብከቱ ቢሆን አዎ ቀራንዮ ላይ የተሰቀለውን ኢየሱስ ክርስቶስን የሚያሳየው እርሱ በሞተው ሞት እኛ ያገኘነውን ሕይወት እንድናስታውስ የሚያደርግ አገልግሎት ነው በዚያ ዕለት ሊቀርብ የሚገባውና አንዱ ዓላማ ይሄ ነው። ለመታሰቢያዬ አድርጉት አለ። እንደው በጣም ይገርመኛል። ኢየሱስ ክርስቶስ መታሰቢያነቱን የፈለገው ምናልባት ውሃ ላይ የሄደበትን ተአምር አይደለም፣ ወይም ሙታንን ያስነሳበትን ተአምር አይደለም አስቡልኝ ያለው፣ ወይም ጥቂቱን ማዕድ ባርኮ ሺዎችን የመገበበትን ክስተት አይደለም አስቡልኝ ያለው። የሚገርም ነው። የተዋረደበትን ስለኛ ኃጢአት የሆነበት ስፍራ ራቁቱን የተንጠለጠለበትን ሁኔታ ያንን አስቡልኝ አለ። ያ የውርደትን ቦታ ማንም ውርደቱን ማሰብ አይፈልግም። ለዚያውም ሰው የተዋረደበትን ክስተት ስናነሳ ሰውየውን ለማናደድ ለማብሸቅ ስንፈልግ ነው የምናስታውሰው። ሰዎች የተጎዱበትን የተሰበሩበትን ቦታ እንኳን ሌላ ሰው ራሳቸው ማስታወስ አይፈልጉም፣ ህሊናቸው ይቆስላል። ኢየሱስ ግን በአደባባይ እርቃኑን የሞተበት ስለኛ ኃጢአት የሆነበት የመጨረሻ ዝቅታውን ቦታ የያዘበትን ሁኔታ ግን አስቡልኝ አለ። ወገኖቼ ሆይ ለካ አእምሮ የተፈጠረው
እግዚአብሔርን ለማሰብ ነው። እግዚአብሔርን ባሰብኩት ጊዜ ደስ አለኝ አለ። እግዚአብሔር ደግሞ በጣም እንድናስበው የሚፈልገው ይህን ለመታሰብ ያድርጉት እንዳለ ጌታ ሞቱን ማሰብ ነው። ወገኖቼ ሆይ ተሰብስበን በጉባኤ ህብስቱን እያሳየን ወይኑን ገበታውን እያሳየን ያንን መቁረስ መቻል አእምሯችን በቀራንዮ ሐሳብ መያዙ እንዴት አይነት ግሩም ነገር መሰላቸው። አዎ እግዚአብሔር የሚፈልገው ከዚህ ልብ የወጣውን አምልኮ ነው። አዎ መጽሐፍ ቅዱሳችንን ስናስብ በብሉይ ኪዳን ውስጥ በማደሪያው ድንኳን ውስጥ ከመሰዊያው ላይ እሳት በፍም ይወሰዳል፣ ፍሙን ይወስዳሉ በጉጠት። ከዚያ በኋላ ውስጥ ወዳለው ቅዱስ ክፍል ውስጥ ይገባና በዕጣን ማጠኛ ላይ ደግሞ ዕጣኑን ካህኑ የዕለቱ መደበኛ ካህን ያጤሳል። በዚህ ሁኔታ አምልኮ፣ ምስጋና፣ ጸሎት ለእግዚአብሔር ይቀርባል። ይህ ምሳሌነት ነው አሁን በእኛ አምልኮ ውስጥ የሚመጣው። ቀራንዮውን ገበታውን ዘርግተን ጉባኤያችን ውስጥ አይኖቻችን ያንን እያየን ያንን እያሳየን በእግዚአብሔር ፊት የክርስቶስን ሞት እያሳየን አይምሮአችን በዚህ በቀራንዮ ፍቅር ሲያዝ ከዚያ ቀራንዮ ውስጥ የሚወጣው መልካም መዓዛ እግዚአብሔር የረካበት የክርስቶስ መታዘዝ ያ እኛ የዳንበት መሞቱ መስዋዕትነቱ በፊት ለፊታችን ሲሆን እግዚአብሔር ደስ ይለዋል። የኛም ልብ በክርስቶስ ፍቅር ይሞላል። ከዚያ ከክርስቶስ ፍቅር የሚመጣው ዝማሬ ከዚያ ልብ የሚወጣው ምስጋና ወገኖቼ ሆይ እግዚአብሔርን እንዴት ያከብረዋል። ይህንን ለመታሰቢያ አድርጉልኝ ብሏል ጌታ። እኛም ለመታሰቢያው ልናደርገው በጣም ያስፈልገናል ማለት ነው። ወደ ሁለተኛው ዓላማ እንምጣ። ሁለተኛው ደግሞ ዓላማችን ይህንን ገበታ ስንቆርስ ማህበርተኝነታችንን ለማሳየት ነው። ሁላችንም እንጃችንን ወደ ገበታው እንዘረጋለን፣ ከህብስቱ እንበላለን፣ ከወይኑም እንጠጣለን። ሁላችንም ብሉ ተብለናል። ይሄንን ስናከናውን ሳለ ሌላው ዓላማን እንፈጽማለን። ያም የክርስቶስ ከሆኑት ጋራ እኔም አብሬ ቤተሰብ ነኝ እንላለን። እኔም ማህበርተኛ ነኝ እንላለን። ስለዚህ ይሄንን እንገልጻለን ማህበርተኝነታችንን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 እንዲህ ይነበባል። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና ይላል። ክፍሉ በጣም ግልጽ ነው። አንድ እንጀራ ስለሆነ ይላል። አያችሁ የሚቀርበው አንድ እንጀራ ነው ገበታ ላይ። ከዚያስ እኛ ብዙዎች ስንሆን ይላል፣ ጉባኤዎች ደግሞ ብዙ ቅዱሳን ተሰብስበዋል። ታዲያ ምን ይሆናል? ብዙ ሆነናል፣ ግን በቀራንዮ ስራ ደግሞ አንድ ስጋ ነን ይላል። አንድ ቤተሰብ ሆነናል፣ አንዱ አካል ውስጥ ተጨምረናል። ስለዚህ ምን ይሁን? ሁላችን አንድነታችንን ለመግለጥ ያን አንዱን እንጀራ እንካፈላለን ይላል። ስለዚህ ከአንዱ እንጀራ ላይ ሁላችንም እጃችንን እየዘረጋን አብረን ስንካፈል ወገኖቼ ሆይ ከአንዱ እንጀራ እንደቆረስን ሁሉ በተቆረሰው በክርስቶስ አንዱ አካል አማካኝነት እኛም አንድ ቤተሰብ ሆነናል፣ ወደ ክርስቶስ አካልነት ውስጥ ተጨምረናል ማለት ነው። ስለዚህ ይሄ ምንድነው የምንመሰክረው? በዚህ እውነት ውስጥ አንድ አካል እንዳለን እንመሰክራለን። ኤፌሶን ምዕራፍ 4ን ስናነብ 7 አንድ ነገሮችን ይዘረዝራል። ከዛ መካከል አንዱ የቤተ ክርስቲያን አንድነትን ነው። ያንን ሲያነሳልን አንድ አካል አለ ይለናል። ለካ ይህቺቱ አንድ አካል ትገኝ ዘንድ ኢየሱስ ሞቱን መሞት አስፈልጎታል። በዚህ በክርስቶስ ሞት በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን ተገኝታለች። እነሆ ቤተክርስቲያንን እሰራለሁ ያለ እሱ ጊዜው ሲደርስ ቤተክርስቲያኑን ሰርቷታል። ስለዚህ በመንፈስ ቅዱስ ወደዚያ አካል ተጨምረናል። አይሁዳውያኖቹ ሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ መውረድና መጠመቅ ወደዚያ አካል ተጨምረዋል። ከአሕዛብ ወገን የሆነው ሐዋርያት ሥራ ምዕራፍ 10 ላይ ለኛ ጌታ እንዳለው ከጥቂት ቀን በኋላ በመንፈስ ትጠመቃላችሁ ያለው ቃል ትዝ አለኝ እንዳለ በእውነት በአሕዛብም ከሆኑ ታማኞች በመንፈስ ቅዱስ መፍሰስ በአንድ መንፈስ ተጠምቀናል ይላል መጽሐፉ። ስለዚህ አንዲቷ አካል ውስጥ መሆናችንን የክርስቶስ ቤተሰብ መሆናችንን ከዚህ አንዱ እንጀራ በመካፈል እኛም እንመሰክራለን ማለት ነው። ስለዚህ ይህን ስንመሰክር በጣም ማስተዋል ያለብን ነጥብ ምንድነው? ጉባኤ ውስጥ የተሰበሰብን ብቻ አይደለንም የክርስቶስ አካል። እኛ ከክርስቶስ አካል ውስጥ ጥቂቶች በአንድ ቦታ የተገናኘን አማኞች ነን። የክርስቶስ የሆኑት ግን በምድር ዙሪያ ብዙዎች ናቸው። ምናልባት በእኛ ጉባኤ ማናገኛቸው በእኛ ከተማ እንኳን ሆኖ በብዙ ቦታ በስሙ የሚሰበሰቡ ብዙ ጉባኤዎች አሉ። ስለዳኑት የክርስቶስ ስለሆኑት በእውነት እግዚአብሔርን ልናመሰግን ይገባናል። እኛ ብቻ አይደለንም የእግዚአብሔር።
አዎ በዚያ እንኳን ብቻዬን ቀርቻለሁ ባለበት ዘመን ለኤልያስ እንኳን የመጣው አምላካዊ ቃል አንተ ብቻ አይደለህም ለባኦል ያልሰገዱ 7000 አሉኝ እንዳለ ዛሬ ምንም እንኳን የምናውቃቸው አማኞች ብዙ ቢሆንም አንዳንድ ጊዜ የቁጥር ዳታን ተመልከተን በሀገራችን ይሄን ያህል አማኞች አለን ብንል በዓለም ዙሪያ ይሄን ያህል አማኞች ይገኛሉ ብንልም ምናልባት ዳታውም የማያውቃቸው ክርስቶስ የሚያውቃቸው ምናልባት ተለይተው እንኳን ህብረት ማድረግ ያልጀመሩ በድብቅ እንኳን የሚከተሉ ሳይቀሩ የእርሱ የሆኑትን ጌታ የሚያውቅ ብዙዎች አሉ። እዚህ ገበታ ስንቀርብ ይሄንን ሁሉ ታሳቢ አድርገን ነው። ስለዚህ ጉባኤ የመጣነው ሰዎች ወደ ጉባኤ ያልመጡትን ሁሉ አስበን ሌላ ሀገርና ስፍራ ያሉትን ሁሉ አስበን የክርስቶስ የሆኑትን የተዋጁትን ሁሉ የአዲስ ኪዳን አማኞችን አስበን ሁላችንም በክርስቶስ ደም በሞቱ የተገኘን አንድነት ውስጥ የገባን አንድ ህዝብ ነን እንላለን። ስለዚህ ይሄንን አንድነታችንን ደግሞ እንዘክረዋለን ማለት ነውና የምንቆርስበትን ዓላማ ስናይ ሁለቱ ዓላማ ተደርገው በመጽሐፍ ቅዱስ ውስጥ ተሰጥተውናል። ስለዚህ እኛ እንደ ክርስቲያን ህብረተሰብነታችን መሰዊያ አለን መጽሐፉ እንደጻፈልን። እርግጥ ነው ቆሮንቶስን ስናጠና በዚያው ጳውሎስ በሚጽፍበት አንደኛ ቆሮንቶስ ምዕራፍ 10 ውስጥ 3 መሰዊያዎችን ያነሳል። አንዱ የሚያነሳው ቁጥር 18 ላይ እስራኤልን ነው፣ የእስራኤልን መሰዊያ ያነሳል። ሁለተኛ ቁጥር 19 ላይ ደግሞ የአሕዛብንም መሰዊያ ያነሳል። የእስራኤል መሰዊያ መቅደሳቸው ነው፣ ማደሪያ ድንኳናቸው ነው፣ ሥርዓት አላቸው፣ በካህኑ ያንን ህብረት ያደርጋሉ። አሕዛቦች ደግሞ ጣዖት ቤቶቻቸው ናቸው፣ በዚያ ህብረትን ያደርጋሉ። ነገር ግን ክርስቲያኖች ጋር ስንመጣ ግን እኛ መሰዊያ አለን ይላል። ስለዚህ የክርስቶስ ገበታንና የጣዖትን ገበታ ልንቀላቀልበት እንደማያስፈልግ ሁሉ ማስጠንቀቂያ ይሰጣል። ስለዚህ የኛ የክርስቲያኖች መሰዊያችን ይሄው ነው ወገኖቼ ሆይ በክርስቶስ በተሰራው ሥራ ላይ እዚያ ላይ ቆመን ከዚህ ህብስት እንካፈላለን፣ ከወይኑም እንጠጣለን። በዚህ በቀራንዮ ሥራ የተሰራውን ሥራ መታሰቢያነቱን እንዘክረዋለን። በእኛም በዛ ሥራ የተገኘውን ደግሞ አንድነትና ህብረትን እናጎላዋለን። አሁን ነገሩ በጣም የሚያያዝ ይመስለኛል። አያችሁ በጉባኤ ህይወት ውስጥ ስንተጋ አንዱ የተመከረው ነገር በሐዋርያት ትምህርት ነው ብለናል። የሐዋርያት ትምህርት ምንን ይወልዳል? ትምህርቱ ህብረትን ይወልዳል። ስለዚህ ደግሞ በህብረት መትጋት አለብን አለን። በህብረት ከተጋልና ህብረት አለን ካልን ማህበርተኛ ነን ካልን ደግሞ ማህበርተኛ መሆናችንን የሚያሳየው ገበታን እንዘረጋለን። ስለዚህ ከአንዱ እንጀራ እንቆርሳለን፣ ከአንዱ ጽዋ እንጠጣለን። አያችሁ ለካ ትምህርት የወለደው ህብረት አለን፣ ህብረቱን ደግሞ የምንገልጥበት ደግሞ ማሳያ ገበታ አለን ማለት ነው። እንዴት ግሩም ነገር ነው! ታዲያ እንግዲህ በዚህ ሁኔታ ወደዚህ ገበታ ቀርበን እንቆርሳለን። ግን አንድ ጥያቄ እናንሳ ስናጠቃልል የዛሬውን ትምህርት። ማን ነው ወደዚህ ገበታ መቁረስ ያለበት? እግር ጥሎት ወደ ጉባኤያችን የገባው ሰው ሁሉ መቁረስ ይኖርበት ይሆን? እድሜያቸው ያልደረሱ ህፃናት ሁሉ ከዚህ ገበታ መሳተፍ ይኖርባቸው ይሆን? መጽሐፍ ቅዱስ ጥቂት ሐሳቦችን ይሰጠናል። እንዴት ነው መቁረስ ያለብን? ገበታው የት ይቆረስ? ጥቂት ሐሳብ ላንሳና ልጨርስ። አንዱ መጽሐፍ ቅዱስ የሚነግረን በጉባኤ ተሰብስበን የሚል ሐሳብ ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ እንዲህ ይላል ጳውሎስ ሲናገር እንጀራ ለመቁረስ ተሰብስበን ሳለ የሚል ቃል ታነባላችሁ። አያችሁ ተሰብስበው ቅዱሳኖች እንጀራን ይቆርሳሉ። አይ ግድ የለም 2-3 ባለንበት ቦታ እንገናኝ አይባልም። ጉባኤ መኖር አለበት በዛ ህብረት ውስጥ። እነ ጳውሎስ የወንጌል አገልግሎት አላቸው። በወንጌል አገልግሎት ውስጥ ምናልባት የወንጌል ቲም አለ። አንዳንዴ እነ ጢሞቴዎስ እነ ሉቃስ ይኖራሉ፣ እነ ቲቶ ይኖራሉ፣ አንዳንዴ እነ በርናባስ እነ ማርቆስ የተለያየ ቲም አለ። ይብዛም ይነስ ከጳውሎስ ጋር 2-3 ሰዎች ሊኖሩ ይችሉ ይሆናል በወንጌል ጉዞ ውስጥ። ታዲያ እኛ ጌታን የምናውቅ ደግሞ እኔም ሐዋርያው አለን እንደምን ችግር አለው ብለው እንጀራ ወደ መቁረስ አልሄዱም። የግድ ያ ህብረት ጉባኤ መሆን አለበት፣ ቤተ ክርስቲያን መባል አለበት። ስለዚህ እነ ጳውሎስ ይሄንን ጠብቀው ነው እንግዲህ በሚገርም ሁኔታ በሳምንቱ ፊተኛ ቀን እንጀራ ለመቁረስ ተሰብስበን ሳለ ይላል። ስለዚህ በአንድ አካባቢ ያለን ቅዱሳኖች 5-6 ልንሆን እንችላለን። ነገር ግን ጉባኤ የሚባል ቤተ ክርስቲያን ነው ይሄ ህብረት ተብሎ እስኪጀመር ድረስ እንጀራ መቁረስ አይበረታታም። ስለዚህ በጉባኤ ተሰብስበን በየጉባኤያችን በቸርች ውስጥ በዛ ህብረት ውስጥ ነው እንጀራ የሚቆረሰው ማለት ነው። ተጨማሪ ሐሳብ ስናነሳ ለቆሮንቶስ ሰዎችም ሲያነሳ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 18 ላይ በመጀመሪያ በማህበር ስትሰበሰቡ ይላልና ስለ እንጀራ መቁረስ እያረመን ያለው ስህተቱን። ስለዚህ የቆሮንቶስም ጉባኤ እንዴት ነው እንጀራ የምትቆርሰው ስንል በማህበር በመሰብሰብ መሆኑን እናስተውላለን ማለት ነው።
እዚያው ምክሩ ላይ ደግሞ ምዕራፍ 11 ስንደርስ ቁጥር 33 ላይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ የሚል ምክር አለ። ስለዚህ እንጀራውን የት እንቁረስ ካልን እንጀራውን የምንቆርሰው በቤተ ክርስቲያን የጉባኤ ህብረት ውስጥ ነው ማለት ነው። ስለዚህ ቤተ ክርስቲያን የተለያዩ የምትሰበሰብበት ጉባኤ አለ። ለዛውም እያጠናን ያለነው የቤተ ክርስቲያን አራቱ መደበኛ ፕሮግራሞች ማድረግ የምንላቸው ማለት ነው። ለትምህርት እንሰበሰባለን፣ ለህብረት እንሰበሰባለን፣ እንጀራውንም ለመቁረስ እንሰበሰባለን ማለት ነውና በቤተ ክርስቲያን ህብረት ውስጥ ከሚከናወኑት አገልግሎቶች መካከል አንዱ እንጀራውን መቁረስ ነው ማለት ነው። እንግዲህ እግዚአብሔርን እንደፈቀደ እስካሁን ተጉዘናል። ቀጣዩን ደግሞ ካቆምንበት እንቀጥላለን። እስከዚያው በያላችሁበት ሁላችሁም የጌታ ጸጋ ይብዛላችሁ። አሜን።